ትልቅ መስቀል በዚህ አይነት መልክ ታጅቦ በመግባት ላይ ይገኛል። ስለዚህ በአካባቢ የምትገኙ ሁሉ መስቀል የምትቀበሉ በአክብሮት እየጠየቅን ነው። የሰማዕቷ የቅድስት አርሴማ ወዳጆች የሆናችሁ ሁሉ እንድታጅቧት እንድትቀበሏት በአክብሮት እንጠይቃለን። የሰማዕቷ አርሴማ ወዳጆች ሁሉ አለፈ መስቀሉ ይጣላል። ተሳስበው ነበር። Alo, ya. አርሴማ ወዳጅ የሆናችሁ ሁሉ በአሁኑ ሰዓት እዚህ በአማረና በደመቀ መልኩ መስቀሉ ወደ ከተማችን እየገባ ይገኛል። ስለዚህ ወዳጅ የሆናችሁ ሁሉ በውዳሴ በእልልታ በዝማሬ በጭብጨባ እንድትቀበሏት ጠይቃለን። የሰማዕቷ ቅድስት አርሴማ ወዳጅ የሆናችሁ ሁሉ በእልልታ በጭብጨባና በውዳሴ እንድትቀበሏት በአክብሮት እንጠይቃለን። እንኳን ደስ አላችሁ።
Jemkondi actually answer aizo Yeah.
መጀመሪያ አንሸከምም ስላቸው ያንኛውን የጉትታውን አሸከም
ቀኝ ሷል ውሸቱን በኩራት ዟል አለ ጻፊው ሊቃውንት ጻፊ ነው በኩራት ዟል የተመጠመ ብቻ እንታብሏል ውሸቱ አንድ ዕቃ ውስጥ ሆኖ የጣን ልዩነት አለ። የጣን ዛጣና አለ ራሱ
Speaker. አምላካችን ቅዱስ እግዚአብሔር ሰይጣንን የገደለበት ቀን ያደረገበት በክብር መስቀል ሰውነታችንን ለማማተብ እጃችንን እናንሳ። ትምህርተ መስቀል እንስራ። ስመ ሥላሴ እንጥራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ሥላሴ ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ። ክቡራን አባቶቻችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ሀገረ ስብከት ሰራተኞች አስተዳደር ኃላፊና ዋና ጸሐፊ ክቡር በትረ ትጉሃን ቀሲስ በለጠ ኃይለ ማርያም፣ ክቡር መልአከ ታቦር እዚያ ሀገረ ስብከታችን
የሰበካ ጉባኤ ማደራጃ እና የደብረ ምሕረት ቅዱስ ሚካኤል ኃላፊ ክቡር ሊቀ ስዩማን ጥበበ ሥላሴ የሀገረ ስብከቱ ሕዝብ ግንኙነት እና የመንበረ ቅድስና ወረዳ ኃላፊ ክቡራን የሀገረ ስብከቱ የየመምሪያ ኃላፊዎች፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን አይንተ እግዚአብሔር ካህናት፣ ሊቃነ ምስጢር ዲያቆናት በዚህ ዕለት እጅግ ሁለመናችሁን ለዚህ ለተቀደሰ ዓላማ ሰጥታችሁ ይህንን ግሩምና ድንቅ የሆነውን ታላቁን ሕንፃ ቤተ ክርስቲያን ከጅማሬ እስከ ዛሬ በመውጣት በመውረድ ለዚህ ያደረሳችሁ የሕንፃ አሰሪ ኮሚቴ እንዲሁም እዚህ የታላቁ ቤተ መቅደስ አክሊለ ተዋሕዶ የሰንበት ትምህርት ቤት ወጣቶች እግዚአብሔር የሚወዳቸው እግዚአብሔርን የምትወዱ ሕዝበ ክርስቲያን ከሊቅ እስከ ደቂቅ ሁላችሁ በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንዲመስገን ድምፃችሁ አይሰማም፣ ከፍ አድርጉት። እንዴት ሰነበታችሁ? እንኳን ለዚህ ለተቀደሰው ዕለት መስቀልን በዛ በተዘጋጀለት ቦታ ላይ ለማኖር የመጣችሁ በዚህ የታደራችሁ ሁላችሁ እልላችሁ እግዚአብሔር ይመስገን። እንኳን ደስ አለን፣ እንኳን ደስ አላችሁ። ይደገም ስልስት አሁን እንግዲህ በጣም ዛሬ ብፁዕ አባታችን አቡነ ያሬድ መላኪያቸው አልተለየንም። ከሀገረ ስብከታችን የየመምሪያ ኃላፊዎችን እሳቸው ወሳኝ ስራ ላይ ስላሉ አባቶቻችን ልከውልናልና ከነዛ መካከል እንግዲህ አሁን በሀገረ ስብከቱ የሰው ኃይል አስተዳደር ኃላፊ እና ዋና ጸሐፊ የሆኑ በኩረ ትጉሃን በሳቸው መልካም ፈቃድ የሀገረ ስብከቱ የሰበካ ጉባኤ ማደራጃ ኃላፊ እሺ ይቅርታ፣ ወደ አባታችን ወደ በኩረ ትጉሃን የምንሄደው እሳቸው ትምህርት ወንጌልን ያስተምሩናል። እኛ በጸጥታ እንከታተል። መስቀል ኃይልነ መስቀል ቤዛነ መስቀል መድኃኒተ ነፍስነ አይሁድ ክህዱ ንነሰ አመን ኃይለ መስቀሉ ድህነ። ክቡር መልአከ ታቦር ኃይለ ማርያም ተሰማ የአርሲ ሀገረ ስብከት የሰበካ ጉባኤ ክፍል ኃላፊና የአሰላ ደብረ ሰላም ቅዱስ ሚካኤል ቤተ ክርስቲያን አስተዳዳሪ፣ ክቡር ሊቀ ስዩማን ጥበበ ሥላሴ ተክለ ማርያም የአርሲ ሀገረ ስብከት የሕዝብ ግንኙነት ክፍል ኃላፊና የአሰላ መንበረ ጵጵስና ወረዳ ቤተ ክህነት ስራ አስኪያጅ፣ ክቡር ላይከ ሰላም አማረ ከበደ የአርሲ ሀገረ ስብከት የሰበካ ጉባኤ ክፍል ጸሐፊ፣ ክቡር ሊቀ ጠበብት መሐሪ ተመሰለው የአርሲ ሀገረ ስብከት የንብረት ክፍል ኃላፊ፣ እንዲሁም ወንድማችን ዲያቆን ንጉሥ ኃይሉ የሀገረ ስብከታችን ልዑክ፣ ክቡር መላከ ጽዮን ቆሞስ አባ አረጋዊ ተጠንቀመደ የአሰላ ርዕሰ አድባራት ወገዳማት ደብረ ምጽላል ቅድስት ማርያም ቤተ ክርስቲያን አስተዳዳሪ፣ ክቡር መላከ ሰላም እንደምን ከረማችሁ? አሜን። ልዑለ ባሕሪ አምላካችን እግዚአብሔር እድሜን ለንስሐ ሰጥቶ ከዚህ ሰዓት ስላደረሰን ስሙ የተመሰገነ የገነነና የከበረ ይሁንልን።
የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን የሰማዕታት ጸሎታቸው አይለየን። እንኳን አደረሳችሁ። እንኳን ደስ ያላችሁ። በገ ስንገይ በገነደን አያን ጉያራ ከበጃ ከንጀሩ አያን መነ ክርስቲያና አከመነ አመንታ ኬኛት ኢሰጉዳ ከናፉ በከከነት አርገሜ የሙ አያነ ከነከበዙ ዋቅን ኬኝ ጎፍታን ኬኛ ከንከና ሙገይ ኢሳፍ ገለተ ገልቹ ያንቀሙፍ አምስ ዋቀ ኬኝ ሰንስሩት ገለተ ይፈአ እስቲ ከኔ ቀጥላችሁ ትላላችሁ ሁላችሁ መስቀል ኃይላችን ነው። መስቀል ኃይላችን ነው። ጮክ በሉ። መስቀል ኃይላችን ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ አይሁድ ይክዱታል፣ እኛ ግን እናምነዋለን። እኛ ግን እናምነዋለን። ያመነው በመስቀሉ የተመሰገነ ይሁን። የዳን ሰዎች፣ ነፃ የወጣን ሰዎች፣ ሰላም ያገኘን ሰዎች እግዚአብሔር አምላካችን ድንግል ማርያም እናታችን መስቀል ኃይላችን ቤዛችን የሆን ሰዎች እነሆ ዛሬ መስቀሉን ልናከብር ከዚህ ታላቅ ስፍራ ተገኝተናል። ይህ ሃይማኖታዊ የሆነ ዳራ ወይም ደግሞ አስተምሮ ቢኖረውም በተለየ መልኩ ግን ይቺን ቀን ስናስባት መስቀሉን ከፍ አድርገን በጉልላቱ ላይ ማስቀመጥ ብቻ ሳይሆን በመስቀሉ አማካይነት ያገኘነውን ዋጋን ጭምር በማሰብ ነው። ምክንያቱም እንደሚታወቀው እንደምንገነዘበው ዓለምን እንዲያውቅልን የምንፈልገው በመስቀሉ ሞታችንን ገሎ ሕይወትን ስለሰጠን ነው። በሌላ አነጋገር ጠላታችን ሰይጣን ዲያብሎስ በመስቀሉ እንደ ሰም ቀልጦ እንደ ሸክላ ደቆ ከእግራችን ስር ስለወደቀ በመስቀሉ ላይ በተሰቀለው ወይም በተከፈለው ቤዛነት ደግሞ እኛ ከጨለማ ወደሚደንቅ ብርሃን ከሞት ወደ ሕይወት ስለተሸጋገር እነዛ በቤተ ክርስቲያኗ አናት ላይ ጉልላት ላይ መስቀሉን እናስቀምጣለን። ይህ መስቀል አንደኛ የሰላም አርማችን ነው። የምን አርማችን ነው? የሰላም አርማችን። የምን አርማችን ነው? የሰላም አርማችን። የሰላም አርማችን ነው። የሰላም አርማችን ነው። መስቀል የሰላም አርማችን ስለሆነ በቤተ ክርስቲያን ጉልላት ላይ ይቀመጣል። ምክንያቱም ቤተ ክርስቲያን የሰላም ስፍራ ስለሆነች ቤቱ የእውነት አንድና መሰረት የእርሱ የእግዚአብሔር ቤተ ክርስቲያን በሆነው ስፍራ ላይ መስቀልን የምናገኘው መስቀል የሰላም ምልክታችን አርማችን ስለሆነ ነው። ይህንንም ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ተሰቅሎ በነበረበት ሰዓት በአጸደ ነፍስ ወደ ሲኦል ሄዶ በሲኦል ለነበሩ ነፍሳቶች ሰላም ለእናንተ ይሁን ያላቸው። ምንድን ነው ያላቸው? ሰላም ምንድን ነው ያላቸው? ሰላም ለእናንተ ይሁን አላቸው። ምክንያቱም እሱን በማጣታቸው ሰላም ርቋቸው ስለነበረ እግዚአብሔርን ስናጣው ከእግዚአብሔር ስንርቅ ሰላማችን ይናጋል። ሰው ከእግዚአብሔር ሲለይ የሚጣላው የሚለያየው ከእግዚአብሔር ጋር ብቻ ሳይሆን ከእግዚአብሔር ከሆኑትም ጭምር ነው። ከሰማይም ከምድርም ከመላእክቱም ከጻድቃኑ ከቅዱሳን ፍጥረታት ከሁሉ ጋር ሰው ይጋጫል። አሁን በመስቀሉ አማካይነት ከእግዚአብሔር ጋር ስንታረቅ ወይም ሰላም ስናገኝ ወይም የጥል ግድግዳ ሲፈርስ ወይም የጥል መጋረጃ ሲቀ
ስንሰደድ የታረቅነው ከእግዚአብሔር ጋር ብቻ አይደለም ከእግዚአብሔር ከሆኑትም ጭምር ነውና። ስለዚህ በዓለም ሰላም ስናጣ በኑሯችን፣ በትዳራችን፣ በስራችን፣ በአጠቃላይ በማንነታችን ነገሮች ሁሉ ሲተበላለቁብን የመኖር አቅጣጫ ሲጠፋን እንቆቅልሹ አልፈታ ብሎ ሲተበተብብን የምንመጣው ቤተ ክርስቲያን ነው። ለምን? ቤተ ክርስቲያን የሰላም ማህደረ ሰላም ስለሆነች፣ የሰላም መገኛ፣ የሰላም ማህደር ስለሆነች። ስለዚህ መስቀል የሰላም አርማችን ስለሆነ በቤተ ክርስቲያን በጉልላት ላይ ይቀመጣል። የሰላም አርማችን ስለሆነ መስቀል የነፃነት ምስክር ምልክታችን ነው። የምን ምልክታችን ነው? ክርስቶስ ነፃ ወጥተናል። ነፃ የወጣን ሕዝቦች ነን። የእግዚአብሔር ባሮች ነን። የክርስቶስ ልጆች ነን ስንል በአንገታችን ላይ መስቀል እናንጠለጥላለን። ያሮዱትማ ለምን ያንጠለጥላሉ? እነማን እንደሆኑ ልንገራችሁ። አታውቋቸውም? መስቀልን የማይወዱት መስቀል የሚጠሉትን እንኳን አንገታቸው ላይ ማንጠልጠል ይቀርና ያንጠለጠለውን ሰዎች ሲመለከቱ ከራስ ፀጉራቸው እስከ እግር ጥፍራቸው ድረስ የሚወራቸው የሚዘገንናቸውን ሰዎች አታውቋቸው? ስማቸው ልጥራ? ትጣጣሉ ነው? አታውቋቸው? ታውቋቸዋላችሁ። ግን እኛ ነፃ የወጣን ሰዎች ህዝቦች ስለሆን መስቀል የነፃነት ምልክታችን ነው ብለን እናምናለን። እኛ ክርስቶስ በመስቀል ላይ ተሰቅሎ ቅዱስ ነፍሱን ከቅዱስ ሥጋው በገዛ ፈቃዱ ለይቶ ዋጋ ሲከፍልልን እኛ በሰይጣንና በኃጢአት ባርነት ስር ነበር። እስቲ ነገሩ በምንና በምንድን ነው ያልኳችሁ? በሰይጣንና አይሰማም? ሰማል አይደለ? በሰይጣንና በኃጢአት ግዞት ባርነት ቀንበር ስር ወድቀን ነበረ። ሰው ከመንፈሳዊ ፍላጎቱ ይልቅ የሥጋ ፈቃዱ ሚዛን ሲደፋ፣ ሁሌ ስለ ሥጋ ሲያስብ፣ ከእግዚአብሔር ጋር ከመኖር ይልቅ ወደ ገዛ ማንነቱ ሲያዘነብ በባርነት ስር መውደቅ ይጀምራል። በሰይጣን ባርነት ስር፣ በኃጢአት ግዞት ስር መውደቅ ይጀምራል። ለዘመናት እስከ ባልተባለ ጊዜ የተወሰነ በክርስቶስ ስለሆነ ሞትና ኃጢአት የሰውን ልጆች ገዝቶ ነበረ። ቅዱስ ጳውሎስ በመልእክቱ ላይ ባልታዘዘ በአንዱ በአዳም ሞት ይላሉ። ከዚህ ጋር ተዛማጅነት ስላለው ነው፣ ግንኙነት ስላለው ነው። ይህ ከድንግል ማርያም በሥጋ የተወለደ ወይም ድንግል ማርያም ጸንሳ የወለደችው ሕይወትና ትንሣኤ በመስቀል ላይ ተሰቅሎ ነፃ ወጣን። ጠላታችንን ዲያብሎስ በንፋስ አውታር ወጥሮ የሚያስጨንቀንን አስጨናቂያችንን አዋረደው። እኛ የእግዚአብሔር ልጆች ተብለን ተጠራን። አባት ብላችሁ የምትጠሩበትን የልጅነትን መንፈስ የልጅነትን ጸጋ በመንፈስ ቅዱስ ተቀበላችሁ ነው። እግዚአብሔር ያሳያችሁ፣ ፈጣሪ ያስመልከታችሁ። እኛ እኮ ኦርቶዶክሳውያን ስንጸልይ አባታችን ሆይ በሰማያት የምትኖር ብለን እንጠራዋለን። እርሱም አቤት ልጆቼ ብሎ ጆሮን ዘንበል ያደርግልናል። ስምህ ይቀደስ፣ መንግሥትህ ትምጣ እያልን እናመሰግነዋለን። የምስጋናውን መስዋዕት በልዩ ገጽ ይቀበላል። በስተ መጨረሻ የዘላለም ሕይወት ሊሰጠን ዘንድ ደግሞ እንለምነዋለን። ለምን? እሱ አባታችን እኛ ልጆቹ እንሆን ዘንድ ይህንን ነፃነት ያገኘነው በመስቀል ላይ ስለሆነ ክብረ ምስጋና ይግባው። በመስቀል ላይ ስለሆነ ይህንን ነፃነት ይህንን ልጅነት ያገኘነው መስቀል የነፃነት አርማችን ነው፣ ምልክታችን ነው። በምንም አይነት ሁኔታ ከአንገታችሁ መስቀል እንዳይጠፋ። ካህን ስታገኙ መስቀል ተሳሉ፣ መስቀል ውደዱ። መስቀልን የሚጠላ በመስቀሉ የተቀጠቀጠው ሴጣንና የግብረ ልጆቹ ናቸው። በግብር የወለዳቸው እነሱ አይወዱት አይፈልጉትም መስቀል። እኛ ግን አባታችን የከበረበት የነገሰበት ዓለም የዳነበት እኛ ሕይወት ያገኘንበት ሰላም ያገኘንበት ነፃነት ያገኘንበት ስለሆነ መስቀልን እንወደዋለን። በሶስተኛና በስተመጨረሻ አቤት እቺ ቃል ቤዛ በሉ እስቲ። መስቀል ምናችን ነው? ቤዛችን ነው። ከቤዛነት በላይ
መስቀሉ ስራ ሰርቷል አይደል እንዴ? ስራ ሰራ። ፋርስ ባቢሎናውያን ኦርሙዝ የሚባል የመሬት አምላክ ያመልኩ ነበረ። በጥንታዊ ባቢሎን በዛሬዋ ኢራን የሚያመልኩት አምላክ የመሬት አምላክ ነውና ወንጀለኛ ሰውን በመሬት ላይ ቢቀጡት ደሙንም ቢያፈሱት አምላካችን ይነግሳል ብለው ያስቡ ነበርና ሰውን ከፍ አድርገው በመስቀል ላይ መስቀል ጀመሩ። በዛ ዘመን ነው የተጀመረው። በመስቀል ላይ የተሰቀለ የተረገመ ነው ተብሎ ተጽፏል አለ የሙሴን ጠቅሶ። ስለኛ እርግማን ግን ክርስቶስ በመስቀል ላይ ተሰቀለ። ስለዚህ መስቀል ቤዛችን ነው ስንል ለዓለም ድነት ወይም ለመዳናችን ለሕይወታችን የተከፈለው ዋጋ በመስቀል ላይ ስለሆነ ማለት ነው። ብዙ ቤዛዎች አሉ። ለምሳሌ ጥያቄ ይጠይቀናል። ወንጌላዊ ማቴዎስ በማቴዎስ 16 ቁጥር 26 ምንተ ይበቆነ ሰብ ለነሁሉ ዓለም ረሃ ወነፍሱ ሀብለ ወምንተ ዋዕደ ሰብ ይዛሃል ለነፍሱ። ሰው ዓለምን ቢያተርፍ በጣም ቢወርድ ቢድር በዘመድ በወገን በሀብት በስልጣን ቢከብር ነገር ግን ለነፍሱ ቤዛን ካልሰጠ ምን ይጠቅመዋል ይላል። ቤዛ መስዋዕት፣ ስጦታ፣ መንፈሳዊ ትሩፋት በአጠቃላይ የእግዚአብሔር የሆኑና እኛን የሚጠቅሙት ሁሉ ለእኛ ቤዛዎቻችን ናቸው። ግን ከክርስቶስ ቤዛነት ጋር አይነጻጸሩም። ሁሉም ደረጃ ስላላቸው ማለት ነው። ይሄ ነው። ስለዚህ መስቀል ሕይወታችን ነው ወይም ቤዛችን ነው። ያጻፉት አጻፉት፣ አይቀልሱት፣ አይበርዙት፣ አይቀብሉት፣ አይፍቁት፣ አይጓሙቱት፣ ምንም አያደርገው። እነዛ በቅርብ ዘመን በበጎ ብርሃት እግዚአብሔርን በቅድስና በንጽሕና አገልግለው አረፍተ ዘመን የገደባቸው ነገር ግን ስለእኔና ስለእናንተ ከእግዚአብሔር ፊት ቆመው ቅዱስ ጳውሎስ እንደተናገረው የሚያማልድ የሚያስታርቁት እነዛ ደጋግ ሰዎች ናቸው። ለምን? የእግዚአብሔር ስም በእነሱ ዘንድ ስላለ። ሰማዕታት ቅዱሳን ናቸው። መራራ ሞትን የታገሱት ደማቸውን ያፈሰሱት ስለ መንግሥተ ሰማያትና ስለ እግዚአብሔር ነውና። ስለዚህ ወንድሜ እህቴ፣ አባቶች፣ እናቶች ሁሉ ዘተጽፈ ለተግሳጽ ዚያነ ተጽፈ ተብሏልና ያንዳንዱ ነገር የተጻፈው ለሕይወታችን ምን ይሆን ዘንድ ትምህርት ይሆነን ዘንድ መዳን ይሆነን ዘንድ ስለሆነ ሌላ ነገር ውስጥ አንግባ። እኛ መጽሐፋችን የተጻፈውን ለመቀበል ጆሮአችንን ያሳክከናል። አሁን ነገር ውስጥ እንገባለን። እስቲ በዙሪያችን በከበቡን ስለኛ በተከፈሉ ዋጋዎች በተሰሩ መንፈሳዊ ስራዎች እንኳን እንስደቅ። እስቲ ከእግዚአብሔር ጋር እንታረቅ። ሌላ ነገር እኮ አልሆነልንም። ገደል እንጽፋለን እንዴ? በዚህ ዘመን የቅዱሳን ታሪክ እንጽፋለን እንዴ? አንድ አቡነ ዘበሰማያት እኮ ጀመረን እስክንጨርስ አርማማና ቆቆን እንዘራለን። ሰሜን ሄደን ደግሞ ተመልሰን ምስራቅ ምዕራብ ረግጠን አቡነ ዘበሰማያትን የምንጨርሰው። ይህን ማድረግ የማንችል ሰዎች ዝም ብለን እናመጣለን። መስቀሉን የእግዚአብሔር የሆኑትን ነገሮች ሁሉ የእግዚአብሔር የሆኑትን ንብረቶች እንቃወማለን። ስለዚህ እንኳን መስቀል እኛም የእግዚአብሔር ሀብቶች ነንና መስቀል ነፃነታችን አርማ ነው፣ የሰላም ምልክታችን ነው፣ የሕይወታችን ነው፣ ቤዛችን ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም በመስቀሉ ምን ሆነናል? ያመነው በመስቀሉ ምን ሆነናል? ድነናል። ኑቲ ከናመን ተፈራ ማዛሪጀ ተጀነ ሙባይነ ተጀነ እነቱ ቢቲ በቅድስት ቤተ ክርስቲያናችን በዚህ ታላቅ ሕንፃ ላይ እናስቀምጣለን። በድጋሚ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። እውነት ለመናገር ጊዜውን እናንተም ፀሐይ ላይ ባትሆኑ ኖሮ ዛሬ ብዙ ነገር መነጋገር እንችላለን። ማንም ከራሱ አንቅቶ አመንጭቶ ወይም ስጋዊ ደማዊ የሆነ መንፈስ ገብጾለት የሚናገር የለም። በቤተ ክርስቲያን አካባቢ ሁሉ ነገር ቤተክርስቲያን ሰፍራ ለቅታ አስተካክላ ያስቀመጠችውን አስተካክለን ለመማር ማቅረቡ የኛ ድርሻ። ሌላው ነገር አይመለከተን። የማይመለከተን ነገር ውስጥ ገብተን አንዘባርቅም። ስለዚህ ብዙ ነገር ባለ ነበረ። እኛ የምንለው አሁንም በድጋሚ እንኳን ደስ ያላችሁ። በተለይ ጊዜያችሁን፣ ጉልበታችሁን፣ ሁሉ ነገራችሁን መስዋዕት አድርጋችሁ ለዚህ ያበቃችሁ የህንፃ አሰሪ ኮሚቴ አባላት እውነት በሕይወት ዘመናችሁ ስራ ሰርታችኋልና ፍጻሜያችሁን እግዚአብሔር ያሳምርላችሁ። እግዚአብሔርን አመስግኑላቸው። እድለኞች ናችሁ።
እድለኞች ናችሁ። እድለኞች እናንተ ብቻ አይደላችሁ፣ እኛም ካህናቱ፣ እናንተ ምእመናን ሁላችንም እድለኞች ነንና እኔ እጅግ በጣም ደስ ነው ያለኝ። ግን በስተመጨረሻ የማስተላለፈው መልእክት እንደሚታወቀው ዛሬ ብፁዕ አባታችን አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት የሰበካ ጉባኤ ማደራጃ መምሪያና የአርሲ ሀገረ ስብከት ሊቀ ጳጳስ በዚህ ስፍራ ተገኝተው ይህንን መስቀል ከእናንተ ጋር በክብር ያስቀምጡ ነበረ። ግን ያው እንደምታውቁት እንደሰማችሁትም ዛሬ የግንቦቱ ርክበ ካህናት ቅዱስ ሲኖዶስ ስብሰባ ተጀምሯል። በዚህ ምክንያት አልተገኙም። ግን ለእኔ ብቻ አይደለም፣ ይኸው ለአስተዳዳሪው ለህንፃ ሰሪ ኮሚቴዎችም ህዝቡን እንኳን አደረሳችሁ በሉልኝ ብለዋልና ስለዚህ እግዚአብሔርንም እያመ
መስቀል ቀና 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 መስቀል መስቀሉ በከዚ ስማ አሁን ስልክ ልዘጋ ነው። ስልክ ልዘጋ ነው። ባትሪ ስልክ ልዘጋ ነው። ማነው እሱ? የታለ ማይክ? አንተ የት እዚህ ሆነህ ነው? ማይክ ተቀበልና ነው